እንኳን በሰላም መጣችሁ። ይህ ቻናል አዲስ ነው። ሰብስክራይብ እና ላይክ ሌሎች ሰዎች እንዲደርስ ሼር አድርጉልኝ። ይህ ቻናል አንዳንድ ምክሮችም ይይዛል፣ ትምህርትም ይይዛል። እነዚህ ነገሮች የምትፈልጉ ሰዎች ራሳችሁን መለወጥ፣ የራሳችሁን ህይወት ለማሻሻል የምትፈልጉ ሰዎች በዚህ ቻናል የሚያቀርባችሁ ይሆናል። ስለዚህ እናንተም ሰው ምን ማስራት ይፈልጋል፣ ምን ቢሰራም አሪፍ ነው። ሰው ምን ማስራት ይፈልጋል፣ አሁን ጊዜ ምን ቢሰራ ነው አሪፉ ወይም ውጤታማ የሚሆነው የትኛ ስራ ቢሰራ ነው። እነዚህ ነገሮች ማለት ነው። ስራ ለመስራት ካሰብን መፍትሄው ምንድነው? አሁን ብዙ ጊዜ ሰው ስራ ይፈልጋል፣ ነገር ግን የሚሰራ ነገር ያጣል። እነዚህ ነገሮች መፍትሄ የሚሆኑ ደግሞ ምን አይነት ስራ? አሁን ለምሳሌ እኔ እዚህ ሶሻል ሚዲያ ላይ ብዙ ስራ ይፈልጋሉ ለማስራት ማለት ነው። ያጓጓሉ ብዙ ነገር። አሁን ለምሳሌ በቲክቶክም በዩቲዩብም በፌስቡክም ብዙ ነገሮች አሉ። እነዚህን ነገር ለማስራት ግን አንዳንድ ሰዎች እንጨንቀናል። አንደኛ ትንሽ ስሜት ፍርሃት ይሰማናል። አንዳንድ ሰው ደግሞ ሰው ምን ይለኛል ብለን እንፈራለን። ፊታችን በካሜራ መቀረጽ ራሱ አንዳንድ ሰዎች በጣም ፈራለን። እኔም እንደዚህ ነበርኩ። ነገር ግን አሁን ወደ እናንተ መጥቻለሁ። እናንተም ደግሞ አግዛችሁን ሰብስክራይብ ያደረጋችሁ እንድታበረታቱን ተስፋለን። ለዛ ነው ወደዚህ ቻናል የመጣው። ስለዚህ ሰው አሁን ጊዜ ምን ማስራት አለበት? ምን ቢሰራ ነው አሪፉ ውጤታማ የሚሆነው? የትኛ ስራ ነው የኛ ህይወት በዚህን ጊዜ? አሁን ለምሳሌ አንዳንዴ እነዚህ ነገሮች ለማስራት አሁን ጊዜ ብዙ ስራዎች አሉ። እነዚህ ለምሳሌ አንደኛ ላይ ኮንተንት ክሬሽን አለ፣ በሁለተኛም ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ እነዚህ ነገሮች አሉ። ይህም ብቻ አይደለም፣ ብዙ ነገር አለ። እነዚህን ለማስራት ደግሞ ምንድን ነው የምናዘጋጀው? ምንድን ነው የምናቀርበው? በምንድን ነው የምንሰራ? ምን ነገር ደግሞ ለምሳሌ ኮንተንት ክሬሽን ማለት ያው እንዳያችሁ ነው። ቲክቶክ ላይ ይሁን ዩቲዩብ ላይ ይሁን ኢንስታግራም፣ ፌስቡክ ላይ ይሁን ብቻ ኮንተንት ክሬሽን ማለት የሆነ ነገር አዲስ ነገር ይሁን። ለምሳሌ ምን እንበል፣ አሁን ለምሳሌ እኔ ኮሜዲያ የሚወድ ከሆነ ወይ ደግሞ የሆነ ምክር ትምህርትም ይሁን ብዙ ነገር አለ። ነገር ግን የኛን ደግሞ የትኛ ነው ኮንተንት ክሬሽን የትኛ ነው ከኛ ጋር የሚሄደው? ለምሳሌ ትምህርት ካለ ማስተማር፣ ኮሜዲያን መሆን ከፈለግ መሆን፣ እነዚህ ነገር በተግባር ማሳየት ማለት ነው። አውቃለሁ ብዙ ሰው እንፈልጋለን፣ ነገር ግን ፍርሃት ውስጥ ስላለን ለመስራት ብዙ አስጨንቅናል። ይህን ነገር ደግሞ መፍትሄ ምንድነው? አንደኛ ምንም ነገር የሚሆን አለማፍራት ደረግ ማለት ነው። ለምሳሌ እኔ ዩቲዩብ ለማስራት አሰብኩና ተዘጋጀሁት። ዩቲዩብ ማስራት አለብኝ ብዬ እቅድ ያወጣሁት። ከዛ ጀመርኩና ወደዚህ ቻናል መጣሁ። ይሄ አንደኛ ቪዲዮ ነው። እዚህ ቪዲዮ ላይ ብዙ እቅድ አለኝ። ገና ጀማሪ ስለሆንኩ ብዙ ነገር ይጎልሃል፣ ብዙ ማውራትም አለማችል ይሆናል። ነገር ግን የለመርኩ ከሄድኩ ብዙ ቦታ እንደሚደርስ አውቃለሁ። ይሄ እቅዴ ነው። ስለዚህ ትንሽም ቢሆን የሀሳቤን ላይ መጀመር ግዴታችን ነው። ሁሉም በማሰብ ብቻ ከሆነ በሀሳብ እንጨርሳለን፣ እናስባለን፣ ግን አንሳካም። ሀሳብ የትም አይሄድም። ለምን? አሁን ለምሳሌ እኔ ቪዲዮ ማስራት አስቤ ሳሰራ ከቀረው ነገ ስለ ቪዲዮ አስባለሁ፣ ነገ ወዳም ቪዲዮ እሰራለሁ ብዬ አስባለሁ። ምን ያለ ውስጣችን ግን ማፍራት። ሰው ምን ይለኛል? እንዴት ነው ቪዲዮ የምሰራው? ይሄን ቪዲዮ ቢሰራው ሰው አይቶ ካወቀሰኝስ ከሰደበኝስ ብለን እናስባለን። አይ ዶንት ኬር። ማንም ሰው ሰድብ አትስሙ፣ የትኛው ሰው አትስሙ። እንደዚህ አይነት ነገር ላይ አትስሙ። በቃ ኮንተንት ክሬሽን ማለት ራሱ በኮንፊደንስ ወጥቶ ቪዲዮ ላይ ለማስራት ማለት ነው። ስለዚህ ይህን ነገር ለማስራት ግን መጀመሪያ የኛ ወሳናችን መወሰን አለብን። እቅዳችን ማሳካት አለብን። የትም ይሁን የያዘን ትንሽ ስኪልም ይዘን አሁን ለምሳሌ ቪዲዮ ኤዲቲንግ አለ። ቪዲዮ ኤዲቲንግ ትምህርት ያስፈልጋል ሲላችሁ ደግሞ ብዙ አይደለም። ለምሳሌ 1 ወር 2 ወር ከተማራችሁ በጣም ነው ውጤታማ የምትሆኑት። ይሄ ደግሞ ወጪ የሚያስወጣ ነገር አይደለም።
ማናችሁም ሰው ይሄን ትምህርት ከፈለጋችሁ ዩቱብ ላይ ገብታችሁ ስለ ቪዲዮ ኤዲቲንግ በሰፊ መማር ትችላላችሁ፣ ምንም ክፍያ ሳይከፍላችሁ ማለት ነው። አይ የምትሉ ከሆነ ደግሞ በኦንላይን ብዙ ስራዎች አሉ። ኦንላይን ላይ ቁጭ ብላችሁ መማር ትችላላችሁ። ስለዚህ ምንም የሚያስጨንቃችሁ ነገር የለም። ብዙ ወጣቶች አሉ። ልክ እንደኔ ወጣት የሆናችሁ ሰዎች ደግሞ በጣም ይጠቅማል። ለምን ጊዜ በአግባቡ መጠቀም አለብን። አሁን ካልሰራን ነገ አስቸግረናል። ስለዚህ ያለበት ሁኔታ ላይ ተነስተን የሆነ ነገር መያዝ አለብን። አይታችኋላ፣ ብዙ ሰው እኮ ኦንላይን ስንት ስራ ይሰራ። ነገር ግን የኛ ምንም አንድ ስራ ሳንሰራ ስማርትፎን ይዘን ቲክቶክ ስክሮል፣ ዩቱብ ላይ ገብተን የሰው ቪዲዮ ሰብስክራይብ ማድረግ፣ የሆነ ድራማ መጠበቅ እንዲህ ነው። ካሁን በኋላ ግን እንደዚህ አይነት ነገር መቆም አለብን። የሆነ ነገር መማር አለብን። ለምሳሌ ስለ ኮንቴንት ክሬሽን መማር የምትፈልጉ ከሆነ እዛ ላይ ትኩረት አድርጋችሁ ፎከስ አድርጋችሁ መማር አለባችሁ። ለምሳሌ ዩቱብ ላይ አለ ስለ ኮንቴንት ክሬሽን እንዴት መክፈት እንደሚችሉ፣ እንዴት መማር እንደሚችሉ፣ እንዴት ማስራት እንደሚችሉ የምትፈልጉ ሰዎች ካላችሁ በሰፋ አለ ገብታችሁ መማር ትችላላችሁ። ስለ ቪዲዮ ኤዲቲንግ፣ ስለ ግራፊክ ዲዛይን የትኛው ኦንላይን ስራ የሚባሉ በዩቱብ ላይ በቪዲዮ ሰርቶ ተቀምጧል። የኛ ይሄን ነገር አይተን ማነሳት አለብን፣ ማስራት አለብን። ስለዚህ እነዚህ ስኪል የሆነ ትምህርት መያዝ አለብን። እነዚህን ለማስራት ምን አስፈልገናል? ፎር ኤግዛምፕል ስኪል ብዙም አይደለም። ለምሳሌ ስኪል ሲላችሁ ደግሞ ልክ እንደ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን ለማስራት ስኪል ያስፈልጋል፣ ትንሽ እውቀት። ይህ እውቀትም ገዝታችሁ አይደለም የምታመጡት፣ በኦንላይን ነው የምትማሩት፣ በቪዲዮ ነው የምትማሩት። እናንተ ትኩረታችሁ እዛ ከሆነ በጣም ቀላል ነገር ነው። ስለዚህ እዛ ገብታችሁ መማር ትችላላችሁ። ስራ መጀመር አለባችሁ። ቲክቶክ ላይ ምን፣ ዩቱብ ላይ ምን፣ ኢንስታግራም ላይ ምን፣ ፌስቡክ ላይ ምን ገብታችሁ መማር ትችላላችሁ። አይ አላየንም ምናምን የምትል ከሆነ ደግሞ እኔ ራሴ አምጥቼ አሳያችኋለሁ። ችግር የለውም። እናንተ ብቻ ፍላጎታችሁ ይኑር እንጂ ምንም ችግር የለውም። ስለዚህ በዚህ ቪዲዮ ብዙ ነገር ትማራላችሁ ብዬ አስባለሁ። ምን አይነት ስራ እንደምትፈልጉ፣ የትኛ ስራ ማስራት እንደምትፈልጉ በኮሜንት ደግሞ አሳውቁኝ። ቀጣይ ጊዜ የሚመጣ ስለሚሆን ማለት ነው። ይህ ቪዲዮ ደግሞ ሰብስክራይብ እና ላይክ ሼር አድርጋችሁ ሌላ ሰዎች ጋር እንዲደርስ እንድታበረታቱኝ ይጠይቃለሁ። ባይ